እንደምናመሻችሁ ሐምሌ 24 ነው ዛሬ 2011 አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋ ሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DW A2 ላይ እንደመጣለንም። ስርጭታችን ከድረገጻችን ወይንም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌት ይሰማል። DW Amharic የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችን በቀጥታ ሲሰራጭ ማድመጥ፣ አስተያየትና ትችት መስጠት ትችላላችሁ። የአዲስ አበባና አካባቢው አድማጮች በኢትዮ FM 107.8 አድምጡን። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የሲዳማ ዞንን ባበጠው ግጭትና ረብሻ የጠፋውን ሕይወት አካልና ንብረትን የሚዳስሰውን ዘገባ ያስቀድማል። የአዲስ አበባ የድሬዳዋና የአካባቢ ምክር ቤቶች ምርጫ ለተጨማሪ 1 ዓመት መራዘሙም ሌላው የዜና መጽሔታችን ርዕስ ነው። ዜና መጽሔቱ ኮርኒያ የተባለውን የአይን ክፍል ስለሚያጠቃው በሽታ ሕክምናና ድጋፉን የሚተነትን ዘገባም አለው። ሳምንታዩ ከኢኮኖሚው ዓለም የአፍሪቃ የመኪና አምራቾች ማኅበር አባላት በአዲስ አበባ ስላደረጉት ጉብኝት የተጠናቀረ ዝግጅት አለው። ሳይንስና ቴክኖሎጂ የአርቲፊሻል ኢንተለጀንስን ምንነትና ጥቅሙን የሚያስረዳን። ከዓለም ዜናን ጀምር። የዕለቱ ተረኛም ሂሩት መለሰ ታሰማናለች። የዲደብሊው ዜና ጤና ይስጥልኝ። እንደምናመሻችሁ። በመጀመሪያም ዋና ዋና ርዕሶቹ። ባለፈው ሰሞን በደቡብ ብሔር ብሔረሰቦች ክልል በሲዳማ ዞን በተለያዩ ወረዳዎችና ከተሞች በተከሰተ ግጭት የ53 ሰዎች ሕይወት ማለፉንና 54 የሚሆኑ ደግሞ መቁሰላቸውን የዞኑ ፖሊስ መምሪያ አረጋገጠ። የመምሪያው ዋና አዛዥ ምክትል ኮማንደር ዳኛቸው ደምሴ ለዶይቼ ቬለ DW እንደተናገሩት እስካሁን 935 ተጠርጣሪዎች በቁጥጥር ስር ውለዋል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች እንደዚሁም የአካባቢ ምርጫ በመጪው ዓመት እንዲካሄድ ወሰነ። በውሳኔ ሀሳቡ መሰረት የሁለቱ ከተሞችና የአካባቢ ምርጫ ከ2012 ሀገር አቀፍ ምርጫ ጋር እንደሚካሄድ ተገልጿል። ከጅቡቲ ወደ የመን በጀልባ በመጓዝ ላይ የነበሩ 15 ኢትዮጵያውያን እንደሞቱ የተባበሩት መንግስታት የስደተኞች ጉዳይ ድርጅት IOM አስታወቀ። IOM በህይወት የተረፉትን ጠቅሶ እንዳስታወቀው ኢትዮጵያውያኑ የሞቱት በረሃብ፣ በውሃ ጥምና ሰጥመው ነው። ዜናው በዝርዝር። ሰሞኑን በደቡብ ብሔር ብሔረሰቦች ክልል በሲዳማ ዞን በተለያዩ ወረዳዎችና ከተሞች በተከሰተው ግጭት የ53 ሰዎች ህይወት ማለፉን የዞኑ ፖሊስ መምሪያ አረጋገጠ። የመምሪያው ዋና አዛዥ ምክትል ኮማንደር ዳኛቸው ደምሴ ዛሬ በተለይ ለዶይቼ ቬለ DW እንደገለጹት ከየወረዳው ባገኙት መረጃ መሰረት የቆሰሉት ደግሞ 54 ይሆናሉ። አዛዡ ትክክለኛውን የሟቾችና ቁስለኞች ቁጥር ማወቁ አስቸጋሪ ነበርም ብለዋል። ሆስፒታል ሳይገባ የተቀበረ አስከሬኖችም አሉ። በዚህ ሁኔታ ይሄ ነው ብለን ለማለት በጣም ከባድ ስለሆነብን ነው እስካሁንም በፖሊስ ደረጃ የሞተው ሰው ይሄን ያህል ይሆናል ብለን መረጃ ያልሰጠ ነው። ግን ባለን መረጃ ወደ 53 አካባቢ ሰው ሞቷል። ዝርዝሩ ደርሶናል ከየወረዳው 54 አካባቢ እንደቆሰለ ነው የምናውቀው። ቆስሎ በየቦታው በየሆስፒታሉም ያለ።
አዛዡ እንዳሉት እስካሁን 935 ተጠርጣሪዎች በቁጥጥር ስር ውለዋል። የጠፉትን ሌሎች ተጠርጣሪዎች ለመያዝ የፍርድ ቤት ትዕዛዝ ወጥቶ እነርሱን ለመያዝ ጥረትና ክትትል እየተደረገ መሆኑን ተናግረዋል። ምክትል ኮማንደር ዳኛቸው እንዳስረዱት የግጭቱ መነሻ ሐምሌ 11 2011 በሐዋሳ ከተማ የሲዳማ ብሔር በክልል የመደራጀት ጥያቄን እናውጃለን የሚሉ ወጣቶች ከጸጥታ አካላት ጋር መጋጨታቸው ነው። ግጭቱ ሲዳማ ዞን ውስጥ ወደሚገኙት ሁላ፣ ይርጋለም፣ ማልጋ፣ ሞሮቾና አለታ ወንዶ ወረዳና ከተሞች መዛመቱን ከፍተኛ የንብረት ውድመትና ዝርፊያም መፈጸሙን አስታውቀዋል። በቡድን ሲንቀሳቀሱ ነበረ ባሏቸው ወጣቶች የዱቄት ፋብሪካዎችና የመዝናኛ ሎጆችን ጨምሮ በሚሊዮኖች ብሮች የሚገመት ንብረት መውደሙንና መቃጠሉንም እንደዘረዘሩም የሐዋሳው ወኪላችን ሸዋንግዛው ወጋየሁ ዘግቧል። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች እንደዚሁም የአካባቢ ምርጫ በመጪው ዓመት እንዲካሄድ ወሰነ። በውሳኔ ሀሳቡ መሰረት የሁለቱ ከተሞችና የአካባቢ ምርጫ ከ2012 ሀገር አቀፍ ምርጫ ጋር እንደሚካሄድ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ባለው አጭር ጊዜ ምርጫ ለማካሄድ የሚያስፈልጉ እንቅስቃሴዎችን ለማድረግ እንደማይቻለው ሐምሌ 4 ቀን 2011 ዓ.ም ለምክር ቤቱ ማሳወቁን የምክር ቤቱ አፈ ጉባኤ አቶ ታደሰ ጫፎ ተናግረዋል። የአዲስ አበባና የድሬዳዋ ከተሞች ምክር ቤት ተወካዮች እንዲሁም የአካባቢ ምርጫ በ2010 ዓ.ም መካሄድ ነበረበት። ሆኖም በወቅቱ ምርጫ ለማከናወን ምቹ ሁኔታ ባለመኖሩ በ2011 ዓ.ም እንዲካሄድ ይኸው ምክር ቤት ወስኖ ነበረ። ከዚህ በተጨማሪም የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛው የስራ ዘመን ሁለተኛ አስቸኳይ ስብሰባ ትውልደ ኢትዮጵያውያን በባንክ ስራ ለመሰማራት የሚያስችላቸውን የባንክ ስራ አዋጅ ለማሻሻል የቀረበ ረቂቅም በሙሉ ድምፅ አጽድቋል። ምክር ቤቱ አክሎም የጉምሩክ አዋጅንና የመሬት ይዞታን ስለማስለቀቅና ካሳ ስለመክፈል የቀረቡ ሁለት ማሻሻያዎችንም ማጽደቁን የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ዘግቧል። ለአንድ ሳምንት ያህል ባህር ላይ ያለ ውሃና ምግብ ለመቆየት የተገደዱ ቢያንስ 15 ኢትዮጵያውያን እንደሞቱ የተባበሩት መንግስታት የስደተኞች ጉዳይ ድርጅት IOM ማስታወቀ። ከጅቡቲ ወደ የመን በጀልባ በመጓዝ ላይ ነበሩ ከተባሉት ከነዚሁ ኢትዮጵያውያን አንዳንዶቹ በረሃብና በውሃ ጥም፣ የተቀሩት ደግሞ ሰጥመው ሕይወታቸው ማለፉን ከአደጋው የተረፉት እንደተናገሩ IOM ትናንት ሌሊት በትዊተር ገልጿል። የመን መድረስ ከቻሉት የተወሰኑትም የሕክምና እርዳታ ከማግኘታቸው በፊት ሕይወታቸው ማለፉን መስሪያ ቤቱ አስታውቋል። IOM እንደሚለው ስደተኞቹ አደጋው የደረሰባቸው ጀልባቸው መንገድ ላይ ከተሰበረ በኋላ ነው። 90 ኢትዮጵያውያንን አሳፍሮ ከጅቡቲ የተነሳው ጀልባም ከትናንት በስቲያ የየመን ደቡባዊ ወደብ ከተማ ኤደን መድረሱንም ተናግሯል። ሆኖም ጀልባው እንዴት ኤደን ሊደርስ እንደቻለ ግን ዝርዝሩን አላሳወቀም። ከአደጋው ከተረፉት አብዛኛዎቹ የት እንዳሉ አይታወቅም። እንደ IOM በኤደንና በአጎራባቿ በላህጅ በሚገኙ ሁለት የስደተኞች ማጎሪያ ማዕከላት የሚገኙ አብዛኛዎቹ ኢትዮጵያውያን ሆኑ ከ3000 በላይ ስደተኞች ሰብአዊነት በጎደለው አያያዝ እየተሰቃዩ ነው። ስደተኞቹ እንዲለቀቁ ድርጅቱ ባለፈው ግንቦት ጥሪ አስተላልፏል። የመን ከ4 ዓመታት በላይ ጦርነት የሚካሄድባት ሀገር ብትሆንም በሺዎች የሚቆጠሩ የአፍሪቃ ቀንድ ሀገራት ዜጎች የሚሰደዱባት ሀገር ናት። ምኞታቸውም ከየመን ወደ ሀብታሞቹ የባህረ ሰላጤው የአረብ ሀገራት መሻገር ነው። ይህ ዶይቼ ቬለ DW ነው። ትናንት ምሽት በአፋር ክልል በአሳይታ ከተማና አካባቢው ኃይለኛ ንፋስ ባደረሰው ከባድ ጉዳት ከ70 በላይ ሰዎች መቁሰላቸው ተሰማ። የዓይን እማኞች ለዶይቼ ቬለ DW በስልክ እንደተናገሩት በተለይም ልዩ ስሙ ቦራውሊ ተብሎ በሚጠራው ስፍራ የሚገኘው የስደተኞች ጣቢያ በአውሎ ንፋስ ሲደረመስ በውስጡ የተጠለሉ ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። ከመካከላቸው 5ቱ በጽኑ መጎዳታቸውንና የባሰ ጉዳት የደረሰባቸው ሁለቱ ደግሞ ለከፍተኛ ሕክምና ወደ አዲስ አበባ መላካቸውንም ተናግረዋል። እኚህ የዓይን ምስክር እንደሚሉት አመዛኙ ጉዳት የደረሰው በቦራውሊ ነው። ንፋሱ ቦራውሊ የሚባለው የስደተኞች ጣቢያ ላይ ከፍተኛ የሆነ ቤት መፍረሶች አስከትሏል። ሰዎች ያሉበት ቤቶች ተደርምሰዋል።
ቤቶቹን ደግሞ አሰራር ስህተት የመጣም ይመስለናል። ምክንያቱም ሙሉ ለሙሉ ቆርቆሮ ይሆናል፣ ግንብ ደግሞ ያለ ፌሮ ያለ መሰረት ያልተሰሩ ግንቦች ነበሩ። እነዛ ነው የፈረሱት። ስደተኞች የሚኖሩበት ቤቶች ናቸው ለስደተኛ ተብሎ የተሰራ። ገላጣ ስፍራ ላይ እንዳለ በተገለጸው የስደተኞች መጠለያ ስፍራ የሚገኙት አብዛኛዎቹ የኤርትራ ስደተኞች ሲሆኑ መጠለያቸው መውደሙን ከእርዳታ ድርጅቶች የተሰጣቸው ምግብም ከአሸዋ እንደተደባለቀ እማኙ ተናግረዋል። በዚህ ስፍራ ወደ 7000 የሚገመቱ ተፈናቃዮች መጠለላቸው ነው የተነገረው። መኖሪያና መጠለያቸው እንዳልነበረ በመሆኑና የሚመገቡትም በመበላሸቱ በከባድ ችግር ውስጥ እንደሚገኙም እማኙ አክለው ገልጸዋል። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ህዝብ ግንኙነት ኃላፊ ጉዳዩን ገና እያጣሩ መሆኑን ለዶይቼ ቬለ ተናግረዋል። ከስልጣን የተወገዱት የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር በሙስና ወንጀል የቀረበባቸው ክስ ከነሐሴ 11 ቀን ጀምሮ መሰማት እንደሚጀምር ጠበቃቸው ዛሬ አስታወቁ። የመጀመሪያው ችሎት ዛሬ ይጀመራል ተብሎ የነበረ ቢሆንም በጸጥታ ምክንያት አልበሽር መቅረብ ባለመቻላቸው ክሱ በጎርጎሮሳዊ ነሐሴ 17 መሰማት እንደሚጀምር ዳኛው መናገራቸው ተዘግቧል። አልበሽር ከውጭ ምንዛሪ ከሙስናና በህገወጥ መንገድ ተቀብለዋቸዋል በተባሉ ስጦታዎች ነው የተከሰሱት። ባለፈው ሚያዝያ የሱዳን ወታደራዊ መሪ ፋታህ አልቡርሃን ከአልበሽር መኖሪያ ቤት 113 ሚሊዮን ዶላር የሚገመት 3 የተለያየ ገንዘብ መገኘቱን አስታውቀው ነበረ። ቡርሃን እንዳሉት የፖሊስ የጦር ሰራዊትና የጸጥታ አስከባሪዎች ቡድን 7 ሚሊዮን ዩሮ 350 ሺህ ዶላር እና 5 ቢሊዮን የሱዳን ፓውንድ ነው ያገኙት። የአፍሪካ ህብረት የሱዳን ሸምጋይ መሐመድ ሐሰን ሌባት በሱዳን ኤል ኦቦይድ በተባለችው ከተማ በተካሄደ ተቃውሞ ወቅት ለተፈጸመው የህፃናት ተማሪዎች ግድያ ተጠያቂ የሆኑት በአፋጣኝ ለፍርድ እንዲቀርቡ ጠየቁ። በርካታ ሱዳናውያንም ግድያውን ተቃውመዋል። ባለፈው ሰኞ ከካርቱም በስተደቡብ ምዕራብ 400 ኪሎ ሜትር ርቀት ላይ በምትገኘው በዚች ከተማ ሰልፍ በወጡ ተማሪዎች ላይ የጸጥታ ኃይሎች ተኩሰው ከገደሏቸው 6 ሰዎች መካከል ቢያንስ 4ቱ ህጻናት ነበሩ። ታዳጊ ህጻናቱ ሰልፍ የወጡት የነዳጅና የዳቦ እጥረትን በመቃወም እንደነበረ ነዋሪዎች ተናግረዋል። ሐሰን ሌባት ከዚህ ሌላ ሱዳንን የሚመራው ወታደራዊ ምክር ቤትና የተቃዋሚዎች ህብረት ህገ መንግስታዊውን ሰነድ ሊፈርሙ መሆኑን አስታውቀዋል። ከሁለቱም ወገኖች የተውጣጣ የጋራ የህግ ኮሚቴ ስራውን እንዳጠናቀቀ ዛሬ ማምሻውን ሊነጋገር ቀጠሮ መያዙንም ተናግረዋል። ይህ ዶይቼ ቬለ ዲደብሊው ነው። ከዶይቼ ቬለ ዜናውን ለማብቃት ዋና ዋና ርዕሶቹን በድጋሚ ባለፈው ሰሞን በደቡብ ብሔር ብሔረሰቦች ክልል በሲዳማ ዞን በተለያዩ ወረዳዎችና ከተሞች በተከሰተው ግጭት የ53 ሰዎች ህይወት ማለፉንና 54 የሚሆኑ ደግሞ መቁሰላቸውን የዞኑ ፖሊስ መምሪያ አረጋገጠ። የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች እንዲሁም የአካባቢ ምርጫ በመጪው ዓመት እንዲካሄድ ወሰነ። ከጅቡቲ ወደ የመን በጀልባ በመጓዝ ላይ የነበሩ 15 ኢትዮጵያውያን እንደሞቱ የተባበሩት መንግስታት የስደተኞች ጉዳይ ድርጅት IOM አስታወቀ። ዜናው በዚሁ አበቃ። የዓለም ዜና ሂሩት መለሰነች አሰማችን። የዜና መጽሔት የሲዳማው ቀውስ ያደረሰው ጥፋት የአዲስ አበባ የድሬዳዋና የአካባቢ ምክር ቤቶች ምርጫ መራዘም፣ ኮርኒያ የሚባለው የአይን ክፍል ህመምና ሕክምናው ያልናቸው 3 ርዕሶች የዛሬው የዜና መጽሔት ጥንቅራችን የሚያስተነትናቸው ናቸው። በዚሁ ቅደም ተከተል ይሰማሉ። ካለፈው ሐምሌ 11 ጀምሮ የሲዳማ ዞንን ባመሰቃቀለው ግጭትና ረብሻ በትንሹ 53 ሰዎች መገደላቸውን የዞኑ ፖሊስ አዛዥ አረጋገጡ። ምክትል ኮማንደር ዳኛቸው ደምሴ ዛሬ እንዳስታወቁት ፖሊስ ስለሞቱት ሰዎች ቁጥር የሚያውቀው ሆስፒታል ደርሰው ስለሞቱት ወይም አስከሬናቸው ሆስፒታል ስለደረሰ ሟቾች ብቻ ነው።
በየአካባቢው ተገድለው የተቀበሩ ሰዎች በፖሊስ ስሌት ውስጥ አለመካተታቸውን አዛዡ አስታውቀዋል። ከሟቾቹ በተጨማሪ 54 ሰዎች መቁሰላቸውን የፖሊስ አዛዡ አስታውቀው በረብሻው የተጠረጠሩ 935 ሰዎች መያዛቸውን አረጋግጠዋል። በረብሻው ፋብሪካዎች፣ የሸቀጥ መደብሮች፣ ሆቴሎች፣ መኖሪያና መስሪያ ቤቶች መውደማቸውን፣ ገሚሶቹ መዘረፋቸውንም የፖሊስ አዛዡ ገልጠዋል። ሸዋንግዛው ወጋየሁ ዝርዝር ዘገባ አለው። የግጭቱ መነሻ ሐምሌ 11 ቀን 2011 ዓ.ም በሐዋሳ ከተማ የሲዳማ ብሔር በክልል የመደራጀት ጥያቄን እናውጃለን የሚሉ ወጣቶች ከጸጥታ አካላት ጋር በመጋጨታቸው መሆኑን ምክትል ኮማንደሩ ተናግረዋል። በሐዋሳ የተከሰተው ግጭት በሲዳማ ዞን ወደሚገኙት ሁላ፣ ይርጋለም፣ ማልጋ፣ ሞሮቾና ያለታውን ወረዳና ከተሞች በመዛመት በሰው ሕይወትና ንብረት ላይ ከፍተኛ ጥፋት ማስከተሉንም ተናግረዋል። የሲዳማ ዞን ፖሊስ መምሪያ ግጭቱ ባስከተለው የጉዳት መጠን ላይ ምርመራ ሲያደርግ መቆየቱን የገለጹት ምክትል ኮማንደሩ በውጤቱም ሆስፒታል ሳይደርሱ በየአካባቢያቸው የተቀበሩትን ሳይጨምር 53 ሰዎች ሲሞቱ ሌሎች 54 ደግሞ መቁሰላቸውን በመምሪያው ተረጋግጧል ብለዋል። በሰዓቱ የሆነው ነገር ምንድን ነው? ሆስፒታል ሳይገባ የተቀበረ አስከሬኖችም አሉ። በዚህ ሁኔታ እኛ ትንሽ ሁኔታ ይሄ ነው ብለን ለማለት በጣም ከባድ ስለሆነብን ነው። እስካሁንም በፖሊስ ደረጃ የሞተው ሰው ይሄን ያህል ይሆናል ብለን መረጃ ያልሰጠ ነው። ግን ባለን መረጃ ህጋዊነቱን በተከተለ መልኩ ብቻ ሆስፒታል ገብተው መረጃ ተይዞ ወደ 53 አካባቢ ሰው ሞቷል። እሱ ዝርዝሩ ደርሶናል። ከየወረዳው 54 አካባቢ እንደቆሰለ ነው የምናውቀው። በከተሞቹና በወረዳዎቹ ከሞቱትና ከቆሰሉት በተጨማሪ የዱቄት ፋብሪካዎችና የመዝናኛ ሎጆችን ጨምሮም በሚሊዮኖች ብር የሚገመት ንብረት በቡድን ሲንቀሳቀሱ በነበሩ ወጣቶች መውደሙንና መቃጠሉን የመምሪያው ዋና አዛዥ ተናግረዋል። የጠፋ ንብረትም ደግሞ እጅግ በጣም ብዙ ነው። በየቦታው በተለይ አለታ ወንዶ፣ ይርጋለም አካባቢ ብዙ ንብረት፣ ብዙ ሆቴሎች፣ ሱቆች፣ መኖሪያ ቤቶች፣ ይርጋለም አካባቢ ዱቄት ፋብሪካም ጭምር የተቃጠለበት ሁኔታ ነው ያለው። ሎጆችም የተወደሙበት ሁኔታ አለ። መውደም ብቻ አይደለም፣ ዝርፊያም ተካሂዷል። ዝርፊያም ነበር፣ ኃይለኛ ዝርፊያ፣ ንብረቱን ዘርፎ ወደ ቤት ይዞ የሚሄድ ሁኔታ አለና ሌላው የወደመው ንብረት በየወረዳው ከፍተኛ ንብረት ነው የወደመውና እሱንም በዝርዝር ያው ዝርዝሩ ወጥቷል። ግምቱ ግን አልወጣም። የሚገምት ኮሚቴ ተቋቁሞ እየተንቀሳቀሱ ነው ያለው። ምን ያህል ንብረት ነው፣ ምን ያህል ዋጋ ያወጣል የሚለው በዝርዝር ግምቱን ኮሚቴው ገምተው ካወጡ በኋላ የሚልሰጥ ይሆናል። በአሁኑ ወቅትም መምሪያው በዞኑ የተለያዩ ወረዳዎችና ከተሞች ከተከሰተው ግጭት ጋር በተያያዘም እስካሁን 935 ተጠርጣሪዎችን በቁጥጥር ስር መዋሉን የመምሪያው ዋና አዛዥ ተናግረዋል። በአሁኑ ሰዓት ተጠርጥሮ የተያዙ ተጠርጣሪዎች ወደ 935 ነው። ተጠርጥሮ የተያዘው 935 ተጠርጣሪዎች በአሁኑ ጊዜ እየተጣራ ያለበት ሁኔታ ነው ያለው። እንደዛም ደግሞ ሌሎች የተጠረጠሩም የጠፉትን የፍርድ ቤት ማዘያ ትዕዛዝ ወጥቶ ለማግኘት ጥረት እያደረጉ ነው። ክትትልም እየተደረገ ያለበት ሁኔታ ነው ያለውና በወጣቶቹ የተፈጸመው ድርጊት ከሲዳማ ባህልና ወግ ያፈነገጠ ብቻ ሳይሆን ከጥያቄው ጋር ምንም አይነት ተያያዥነት የለውም ያሉት ምክትል ኮማንደሩ ድርጊቱ በሲዳማ ብሔር የተለያዩ የማህበረሰብ ክፍሎች እየተወገዘ ይገኛል ብለዋል። ይህ ዝርፊያና ውድመት፣ የሰው ንብረት ማቃጠል፣ የሰው መሞት ከጥያቄ ጋር የሚገናኝ አይደለም። ጥያቄው እስካሁን ህጋዊ በሆነ መልኩ እየሄደ ነው። መንግስትም ተቀብሎ ደግሞ ምላሽ ሰጠዋለሁ ብሎ እንደውም የህዝብ ውሳኔ ለማደራጀት ጊዜ ቀጠሮ ሁሉ የሰጠበት ጊዜ ነው ያለው። መግለጫ ሁሉ ተሰጥቷል። ግን የተቀላቀለ ኃይል ሳይታወቅ ሰርጎ የገባ ኃይል ካልሆነ በስተቀር ሲዳማ ህዝብ እንደዛ አይነት ድርጊት አይፈጽምም። በአሁኑ ሰዓት በየቦታው ህብረተሰቡ እያወገዘ ነው ያለው። ለዲደብሊው ዘገባ ሸዋንግዛው ወጋየው ሐዋሳም።
ዘንድሮ ይደረጋል ተብሎ የነበረው የአዲስ አበባ የድሬዳዋ ከተሞችና የአካባቢ ምክር ቤቶች አባላት ምርጫ ለተጨማሪ 1 ዓመት እንዲራዘም የኢትዮጵያ የሕዝብ ተወካዮች ምክር ቤት ወሰነ። አምና መደረግ የነበረበት የሁለቱ ከተሞችና የአካባቢ ምክር ቤቶች አባላት ምርጫ ዘንድሮ እንዲደረግ ምክር ቤቱ ባለፈው ዓመት ወስኖ ነበረ። ዛሬ የተሰየመው የምክር ቤቱ አስቸኳይ ስብሰባ የምርጫው ጊዜ ለሁለተኛ ጊዜ ተራዝሞ ከአጠቃላዩ ብሔራዊ ምርጫ ጋር እንዲደረግ በሙሉ ድምፅ ወስኗል። ዮሐንስ ገብረ እግዚአብሔር ዝርዝር ዘገባ አለው። የሕዝብ ተወካዮች ምክር ቤት በዛሬ አስቸኳይ ስብሰባው አስቀድሞ ያጸደቀው ረቂቅ አዋጅ የድሬዳዋንና አዲስ አበባ ምክር ቤቶችና የአካባቢ ምርጫን በተመለከተ ነበረ። በምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ ከቀረበው የውሳኔ ሀሳብ የመጨረሻውን ክፍል እንዲህ ይደመጣል። ካለው አጭር ጊዜ አንጻር ምርጫ አስፈጻሚዎችን መመልመልና ማደራጀት፣ ስልጠና መስጠት፣ አስፈላጊ የሆኑ ተቋማዊ የሪፎርም ስራዎችን በክልል በተዋረድ አጠናቆ ማስፈጸም ስለማይቻል ምርጫዎችን በተቀመጠለት ጊዜ ውስጥ ማካሄድ እንደማይቻል በመወሰን ውሳኔውን በሐምሌ 4 ቀን 2011 ዓ.ም በደብዳቤ ቁጥር O6401 13 495 26 ለምክር ቤቱ በማቅረቡ በዚህ መሰረት የቦርዱን ውሳኔ ከግንዛቤ ማስገባት በአዲስ አበባ ከተማ አስተዳደር ቻርተር አዋጅ ቁጥር 361/1995 እንደተሻሻለ አዋጅ ቁጥር 1094/2010 አንቀጽ 15 ንዑስ አንቀጽ 1 በድሬዳዋ ከተማ አስተዳደር ቻርተር አዋጅ ቁጥር 4/16/1996 እንደተሻሻለ አዋጅ ቁጥር 1095/2010 አንቀጽ 13 ንዑስ አንቀጽ 1 እና በምርጫ አዋጅ ቁጥር 532/1999 አንቀጽ 29 መሰረት የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ምርጫ እንዲሁም የአካባቢ ምርጫዎች ከጠቅላላው ምርጫ ወይም ጀነራል ኤሌክሽን ወቅት ጋር በቦርዱ በሚዘጋጀው የምርጫ ካሌንደር መሰረት እንዲካሄዱ ይህን የውሳኔ ሀሳብ ቀርቧል። ምክር ቤቱ 2 የድጋፍ ሀሳቦችን ከሰማ በኋላ ረቂቅ አዋጁ በሙሉ ድምፅ አጽድቆታል። ሁለተኛው ረቂቅ አዋጅ የባንክ ስራን ለማሻሻል የወጣ አዋጅ ነበረ። የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ለምለም ካቀረቡት የውሳኔ ሀሳብ የተወሰነውን ክፍል እናስደምጣችሁ። ረቂቅ ማሻሻያ አዋጁ የውጭ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያን የሆኑ በእናት ሀገራቸው የኢኮኖሚ ልማት ውስጥ በመሳተፍ በሀገሪቱ ማህበራዊና ኢኮኖሚያዊ ልማት ጉዞ ውስጥ የበኩላቸውን አስተዋጽኦ እንዲያበረክቱ የሚያበረታታና የባንክ ኢንዱስትሪውን በማዘመን የፋይናንስ አገልግሎት ተደራሽነትና ቅልጥፍናን የሚያጎለብት ሲሆን በተጨማሪም ከዚህ ቀደም በስራ ላይ አስቸጋሪ ሆነው ከተገኙት የአዋጅ ንዑስ አንቀጾች መካከል በማሻሻል በአሰራር ላይ ያጋጠሙ ችግሮችን መፍታትና በዘርፉ ውስጥ በሚሰሩ አካላት እነሱ የነበሩ ቅሬታዎችን ምላሽ ለመስጠት የሚረዳ በመሆኑ የማሻሻያ ረቂቅ አዋጁን የቋሚ ኮሚቴው አባላት በሙሉ ድምፅ ተቀብለውታል። በመሆኑም የተከበረው ምክር ቤት ሪፖርትና የውሳኔ ሀሳቡን መርምሮ ረቂቅ አዋጁን ያጸድቀው ዘንድ አቅርበናል። አዋጁ በሙሉ ድምፅ ተቀባይነትን አግኝቷል። ምክር ቤቱ ከዚህ በተጨማሪ የጉምሩክ አዋጅንና የመሬት ይዞታን ስለ ማስለቀቅና ካሳ ስለመክፈል ሁኔታ የቀረቡ 2 ማሻሻያዎችንም አጽድቋል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ይቀጥላል። ኮርኒያ የተባለው የአይን አካልን በሚያጠቃው ህመም ከ300 ሺህ በላይ ኢትዮጵያውያን መጎዳታቸውን የሀገሪቱ የአይን ባንክ አስታወቀ። ባንኩ የዛሬ 8 ዓመት ግድም ያደረገውን ጥናት ጠቅሶ እንዳስታወቀው በጎ ፈቃደኞች ከሕይወታቸው ህልፈት በኋላ የሚለግሱት ኮርኒያ ህመምተኞችን ለመርዳት በቂ አይደለም። ይሁንና የኢትዮጵያ የአይን ባንክ ከተመሠረተበት ከ1995 ጀምሮ እስካሁን ድረስ ከበጎ ፈቃደኞች በሰበሰበው ከ2320 በላይ ኮርኒያ ለማየት የተቸገሩ ህሙማንን ረድቶበታል። የኮርኒያ የተባለው የአይን ብርሃን አስተላላፊ አካል ህመም በሽተኛውን እስከ ማሳወር ይደርሳል ነው የሚባለው። ሐኪሞች እንደሚሉት ህመሙ በንቅለ ተከላ ሕክምና ይፈወሳል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል።
የ9 ዓመቱና የ3ኛ ክፍል ተማሪ የሆነው ህፃን ዳግም ጥበበ የቀኝ አይኑ ላይ የተከሰተበት የብርሃን አስተላላፊ አካል ወይም ኮርኒያ መሳሳት ከርቀት በትክክል እንዳይ ከመከልከሉም በላይ ለማንበብ ፍጹም እንዲቸገር አድርጎታል። ችግሩ እየተባባሰበት ሲመጣም ከሚኖርበት አሰበ ተፈሪ ወደ አዲስ አበባ የአይን ባንክ በመምጣት በተደረገለት ሕክምና ብርሃኑ ከተመለሰለት ይሄው 1 ሳምንት ሆኖታል። ከርቀት አይልኝም ነበር፣ አሁን ተቀይሮልኛል፣ በጣም ይታየኛል። ይህንን ነገር ላደረገልኝ ሰው በጣም ነው የማመሰግነው። በ1995 ዓመተ ምህረት የተቋቋመው የኢትዮጵያ የአይን ባንክ በጎ ፈቃደኞች ህይወታቸው ካለፈ በኋላ ኮርኒያቸው እንዲነሳ ቃል እየገቡ እስከ ዛሬ 2321 ሰዎች ለአይነ ስውርነት ከሚዳርገው የኮርኒያ ችግር እንዲላቀቁ አድርገዋል። የህፃን ዳግም እናት ወይዘሮ ቅድስት ገብረ ማርያም በልጇ ላይ የነበረውን ፈተና እንዲህ ነግራናለች። አይኑ ድንገት ነው የተከሰተው እና የብርሃን ግጭት አለርጂክ ነው ተብለናል። የኮርኒያ መሳሳት ነው ተብሎ የተቀየረለት ብሌን ነው እና ክላስ ምናምን በቃ በጣም ነበር የሚቸገረው፣ አይለትም ነበር። ያው አሁን ግን በጣም እጅግ በጣም ትልቅ ለውጥ አለው እና በዚህም እሱም ሆነ እኔ በጣም ደስተኛ ነኝ። ሁለቱንም አይኖቹን የሚያመውና ዛሬ ከደግ ሰዎች ባገኘው ኮርኒያ አንዱ አይኑ የተሰራለት የጅማ ነዋሪው ወጣት ቡርቃ አብዲ አሁን ደስታው ከልክ ያለፈ መሆኑን አጫውቶናል። እኔ አጋጣሚ ሁለቱንም አይኔ ነው የሚያመኝ፣ የተሰራልኝ ግን አንዱ ነው። አሁን ማየት ይችላል፣ ከድሮ ይሻላል፣ በጣም ይሻላል። እናቱ ወይዘሮ ዛህራ ጀማል ልጄ በዚህ ህመም መሰቃየት የጀመረው ከ12 ዓመቱ ጀምሮ ነው ስትል የነበረውን ሁኔታ ነግራናለች። ጅማ ላይ በየጊዜው በየ2 ወር በየ3 ወር በአመትም ይሄዳል ማለት ነው እና ለውጥ ምንም ነገር ሊገኝለት አልቻለም። በራሳችን ነው ወደዚህ ሪፈር እንዲጻፍልን አድርገን የዛሬ አመት ነው ማለት ነው የመጣ ነው፣ ተቀጠረልን፣ ይሄው መተን አግኝተናል ማለት ነው። በጎ ፈቃደኞች ህይወታቸው ካለፈ በኋላ ኮርኒያቸው ጥቁር አንበሳና ምኒልክ ሆስፒታሎች ላይ ይነሳል። ንቅለ ተከላው ግን 2 የግል የጤና ተቋማትን ጨምሮ በክልል በሚገኙ ሆስፒታሎችም ይከናወናል። ኮርኒያ ከለጋሹ ህልፈት በኋላ ተነስቶ እስከ 14 ቀናትም መቆየት ይችላል። አንዱ የሰጠውንም ድጋሜ ለሌላ ሰው ጥቅም ላይ እንዲውል ማድረግም ይቻላል። ይሁንና የለጋሾች ቁጥር ማነስና ያለው የባህል ተጽዕኖ እስካሁን ከህልፈት በኋላ ኮርኒያ ለመስጠት 20 ሺህ ያልሞላ ሰው ቃል እንዲገባ አድርጎታል። የልጇ አይን ማየት ያስደስታት ወይዘሮ መቅደስ ይህን በተመለከተ ተከታዩን ብላናለች። እኛ ካለፍን በኋላ ሊጠቅመን የሚችል ነገር የለም፣ ግን የቆሙ ልጆች በጣም ታዳጊ ልጆች አሉ እና እነሱ ማየት ቢችሉበት ብንለግስ፣ በጣም የሚያሳዝኑ ልጆች አሉ። ለእነሱ ብንለግሳቸው ትልቅ ተስፋ ነው ለልጆቹም ለሀገር። የኮርኒያ ንቅለ ተከላ ለማድረግ እስከ 25 ሺህ ብር የሚፈጅ ቢሆንም የኢትዮጵያ አይን ባንክ ለተጠቃሚዎች ከ1/4 ያልበለጠውን ብቻ ለሂደቱ ሲል ያስከፍላል። በየሳምንቱ ሐሙስም ለ1 ቀን የንቅለ ተከላ አገልግሎት ይሰጣል። የህብረተሰቡ ኮርኒያን የመለገስ ልማድ እጅግ ዝቅተኛ ነው ያሉት የማዕከሉ ዳይሬክተር ዶክተር መነን አያሌው የሟች በጎ ፈቃደኞችን ኮርኒያ ከሰበሰብን በኋላ ተጠቃሚዎች እንደየቅደም ተከተላቸው አገልግሎቱን ያገኛሉ ብለዋል። ብሌን በምንም መልኩ የማንንም አካል ማንም አይሸጥም፣ ግን ከለጋሽ ወደ ተለጋሽ በሚተላለፍበት ጊዜ ያ የሚለገሰው ብሌን ከበሽታ ነፃ መሆኑ መረጋገጥ የግድ አለበት። እንደገና ደግሞ ከለጋሽ ተነስቶ ወደ ተለጋሽ እስከሚያልፍ ጊዜ ድረስ ህይወቱን እንደጠበቀ መቆየት አለበት። እነዚህን 2 ነገሮች ለማድረግ ያለውን ወጪ የግድ መሸፈን ስላለበት ነው ታካሚዎች እንዲጋሩ የተደረገው። ኢትዮጵያ በአሁኑ ወቅት የኮርኒያ ንቅለ ተከላ ማከናወን የሚችሉ 8 ባለሙያዎች አሏት። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። ወደ ሳምንታዊ ዝግጅቶቻችን